ላንተ ደሃ ማለት ማን ነው? ድህነትን በምን መልኩ ነው የምትገልጸው? رسول صلى الله عليه وسلم يستمرون دها بلو يتناقروا مان دون لنقره. عن أبي هريرة رضي الله عنه عن النبي صلى الله عليه وسلم قال أبو هريرة رضي الله عنه عند تناقروا نبي محمد صلى الله عليه وسلم عندي هالو يلونال أتدرون ما المفلس؟ دها مالت مان دون توك الله تشوهن بمالت طيقوا صحابو تشاتشون. قالوا صحابو تشم عندي بمالت ملسوا المفلس فينا بنيا وستكو دها تبلو يمتقروا من لا درهم له لسو جنزبي للونا ولا متاع እንዲሁም መጠቃቀሚያ ዕቃ የሌለው ነው በማለት መለሱላቸው ሰሃቦች ለረሱል ሰለም። ቃል ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ግን በመመለስ እንዲህ አሉ ኢነል ሙፍሊሰ ሚን ኡመቲ ከኔ ህዝቦች እኮ ደሃ ተብለው የሚጠሩት እኮ የእቲ የውመል ቂያማ ላይ ይመጣና ቢሰላቲን ሙሉ ሰላቱን ሰግዶ ወሲያሚን እንዲሁም ጾሙን ጾሞ ወዘካቲን እንዲሁም ዘካን በአግባቡ አውጥቶ ይመጣና ወየእቲ ከዛም ይመጣል قد شتم هذا ያንን ሰው ተሳድቧል وقذف هذا የዛን ክብርም አዋርዷል وأكل مال هذا የዛኛውን ገንዘብን በልቷል وسفك دم هذا የዛኛውን ሰው ደሞ ደም አፍስሷል وضرب هذا ያኛውን ደሞ ደብድቦታል መቶታል فيعطى هذا من حسناته ለዛኛው እኮ ከሱ በጎ ተግባር ይሰጣል እንዲሁም وهذا من حسناته ለሌላኛውም እንደዚሁ በጎ የሆነውን ነገሩን ይሰጣል فإن فنيت حسناته መልካም ነገሩ ካለቀችበት قبل أن يقضى ما عليه በሱ ላይ ያለበትን እዳ ሙሉ ሳይከፈል ያቺ መልካም ስራው ካለቀችበት أخذ من خطاياهم ከነሱ ስህተትና ወንጀል እኮ ይያዝና فطرحت عليه በሱ ላይ ትጣልበታለች ይላሉ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ثم طرح في النار ከዛም እሱ ወደ እሳት ይወረወራል ይጣላል ይላሉ ነብይ መሐመድ ሰለላሁ ዐለይሂ ወሰለም። ስለዚህ አንተ ዘንድ ትክክለኛው ደሃ ማን ነው? السلام عليكم ورحمة الله وبركاته.